ልጆችዬ ጾም ለሰውነታችን ጥቅም እንደሚሰጠን ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ልጆችዬ ረመዳን እንዴት እያሳለፋችሁ ነው? በረመዳን ወር የምንጾመው አላህን ለመታዘዝና በመንፈሳዊ ጥንካሬ ለማደግ እንደሆነ እናውቃለን። ግን አንድ ነገር ልጠይቃችሁ። በሳይንስ እይታ ጾም ሰውነታችንን ወይም ጤንነታችንን እንዴት እንደሚረዳ ታውቃላችሁ? ጾም ሰውነታችንን ይበልጥ ጠንካራና ጤናማ እንዲሆን ያደርገዋል። እስቲ ከጾም በስተጀርባ ያለውን ሳይንስ አብረን እንመርምር። ሁልጊዜ ምግብ ስንበላ ሰውነታችን በጣም ይጨነቃል። ምክንያቱም ሁልጊዜ ስራ ላይ ነው። ምግብን ይፈጫል፣ ስኳርን ይሰባብራል፣ ኃይልንም ያከማቻል። ነገር ግን ስንጾም ሰውነታችን ትንሽ እረፍት ያገኛል። ያኔ አንድ አስገራሚ ነገር ይፈጠራል። አዲስ ምግብ ከማግኘት ይልቅ ሰውነታችን ቀድሞ ያከማቸውን ኃይል መጠቀም ይጀምራል። ለጥቂት ሰዓታት ስንጾም የኢንሱሊን መጠን ይቀንሳል። ሰውነታችን ስብን እንደ ነዳጅ መጠቀም ይጀምራል። እንደዚህ አድርጋችሁ አስቡት። ሰውነታችሁ 2 የነዳጅ ታንከሮች አሉት። ገና የበላችሁት ምግብ ቀድሞ የተከማቸው ኃይል የመጀመሪያው ታንከር ሲቀንስ ሰውነታችሁ ወደ ሁለተኛው ታንከር ይቀየራል። ይህ ምንኛ ብልህ አፈጣጠር ነው! እዚህ ጋር ደግሞ በጣም የሚገርም ሌላ ሳይንሳዊ ሚስጥር አለ። ለረጅም ሰዓታት ስንጾም ሰውነታችን አውቶፋጂ የሚባል ሂደት ይጀምራል። ትልቅ ቃል ነው አይደል? ትርጉሙ ግን ቀላል ነው። ሰውነታችን የተበላሹ ወይም ያረጁ ሴሎችን ማጽዳት ይጀምራል። ልክ እንደተሰበሩ ክፍሎችን ማጽዳት ጠቃሚ የሆኑትን መልሶ መጠቀም፣ ሌሎችን መጠገም ማለት ነው። ሳይንቲስቶች እንደሚሉትም ጾም ይህንን ተፈጥሯዊ የሰውነት ማጽጃ ዘዴ ያነቃቀዋል። ሱብሃንአላህ! ሰውነታችን እንዴት በሚያምር ሁኔታ ተሰርቷል። ጾምን በትክክል ስንጾም ጤናማ ስሑርና ኢፍጣር በመጠቀም እነዚህን ጥቅሞች እናገኛለን። የምግብ መፈጨት ስርዓታችንን ያሻሽላል፣ የልብ ጤንነታችንን ይጠብቃል፣ የደም ስኳር መጠንን ያስተካክልልናል፣ በትኩረት የማሰብ ችሎታችንንም ይጨምርልናል። ከዚህም በተጨማሪ ጾም እነዚህን ነገሮች ያስተምረናል። ስርዓት፣ ትዕግስት፣ ራስን መቆጣጠር። ይህ ደግሞ ለሰውነታችንም ሆነ ለባህሪያችን ትልቅ ጥንካሬ ይሰጠናል። ስለዚህ ጾም ማለት ዝም ብሎ ከምግብ መራቅ ብቻ አይደለም። ጾም ማለት ልባችንን ማጥራት፣ ሰውነታችንን ማጠንከር፣ ነፍሳችንን ማለማመድ ነው። ረመዳን ለጤናችንም ሆነ ለመንፈሳችን እንደ አዲስ መጀመሪያ ሪሴት በተን ነው። ለዛሬ የነበረን ፕሮግራም ይህንን ይመስላል። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።